ራሴን ነው የማጣው። እውነቴን ነው የምልህ ራሴን ነው የማጣው። እኔ እሷ ማናለኝ ንገረኝ፣ ማናለኝ? የሆነው ሆነ። ቆይ ግን ሰውየው የምሩን ነው እንደዚህ እየሆነ ያለ? ጭራሽ ደግሞ ለቃ አስበዋል። ጉዱን አላወቅም። ወይኔ ልጁ ሲያለቅስ ግን በቃ አንጀት ነው የሚበላው። ሆዴ እኮ ነው የባባለት። ላላ ይናፍቀኝ አሳዛኝ አስተማሪ። ያው እንግዲህ እንደምታውቀው ምድር ላይ ማፍቀር መፈቀር ያለ ነገር ነው። ይገርምሃል እኮ ይሄኛው አፍቃሪ እስከዛሬ ከመጡት አፍቃሪዎች ጭራሹ ነው ያላለቀሰው ነው። ልክ እንዳዩ ነው በፍቅሬ ጠብ የሚሉት። ከዛም በኋላ እሪ ነው እየየ ነው። ታዲያ እኔ ቃል ኪዳን ምን ላርጋቸው? እንግዲህ እንደምታየው አስገምጋሚ የሆነ ውበት ለካ አስገምጋሚ ለውበት ሳይሆን ለድምጽ ነው። እኔ እየፈራሁ ያለሁት ለታካሚው የሚመጣው ምግብና አጥሚት የቃልን ሎከር ሞልቶ ፈሶ ጥቁር ፍጣር አድርጎ ይዞ እንዳይሄድ። ኧረ ታካሚው በረሃብ መሞቱ ነው። መውራቱ ይቅር፣ የኔን ፍቅር መቀበሉ ይቅር። ምን አለበት ቅያም ጦላት ምሳ ሰጥተና ልትበላ። እኔ አፈቀርኳት እንጂ ቆይ ሌላ ምን አደረኩ? በቃ እሺ ያዝ አንተ ልስጥና አንተ ልስጥ ቃልዬ ነሽ ዛሬ እንግዲህ በሆስፒታላችን ኢትዮጵያዊው ሻሩክ ካን ተገኝቷል። መቼም የነሱ ፍቅር ሳይጭንቅላቴ ላይ በዛብህና ሰብለው እንጂ እኔ በዚሁ ከቀጠልኩ በእነሱ ጉዳይ መጽሐፍ ማሳተም አይቀርም። በዛብህና ሰብለው እንጂ ማሬ ማሬ ጎጃም ኑራ ማሬ 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 ጎጃም ኑራ ማሬ ኦ ቆይሽ እኔ ምን ላድርግ? አንተ እንኳን ልትረዳኝ አትሞክርም። እኔ እኮ ስለማላወራ ነው እንጂ እኮ ከ30 የማያንሱ አፍቃሪያን ያሉኝ። ያው ከነሱ ማለት ፊዚካሊና ፋይናንሻሊ ላስተያዩና የሚሆን ከሆነ ያው እድል ልሰጠው እችላለሁ። ደግሞ እንደዚህ ስል ራሴን እየካብኩ ምናምን እንዳይመስልህ ተናግሬያለሁ። እውነቱን ነው ያወራሁት። ምን አይነት ጨካኝ ናት ግን እሷ? በእሷ ምክንያት እንደዚህ እያለቀሰ ቆይም ባሆን አልጠጣም። ቆይ እኔን የማደርገው ማቀው ይገርምሃል። ልጁን ሳየው የድሮ ፍቅረኛ ነው ትዝ ያለች። ቤተሰቦቿ ከውጪ ለመጣ ሰው ሊድሯት እንደሆነ ስሰማ 700 ምናምን ኪሎ ሜትር በአንድ ቀን ነው አያቴ ጋር ሂጅ ቆንጨሬ። ከዛ በኋላ ያው ነው እንደምታየኝ ወፍራም አይደለሁም። ያኔ ሸንቃጣ ነበር። ነገራችን ላይ እሷን ካጣው በኋላ ነው ራሴን ጥዬ እንዲሆንኩት። ከዛ ቆንጨሬን ይዤ መጥቼ ፊት ለፊት ሰውየውን አገኘሁት። ልነግርህ አልችልም። ግርፍ ቅጥቅጥ ታቅሽት ታረገኝ። ኧረ ተው ታገባ ራሷ ጉዳይ። እኔ ስኖር ነው ሁሉ የሚኖረው። በቃ እንደው አሞኛል በቃ እዚህ ጋር አሞኛል በቃ ይሽቀሽቀኛል፣ ብርድ ይለኛል፣ ያስቀምጠኛል፣ ወደ ላይ ይለኛል። በቃ ሁሉ ነገር ያመኛል። ስለዚህ እኔ አልገኝሽ መጣሁ ፈደጋለሁ እዚህ ላይ ውስጥ የቱ ልጅ ወንድሜ ዛሬ ከነጋ ራሱ አይቼው ውይ የኔ ጌታ ምን ሆነህብኝ ነው? ምን ሆነ ነው እንደዚህ የምታለቅሰው አባቴ? አረን ያላልቅስ እንዴ ያው እያየሁህ። ስምሽዋን ሰላም
ምን አልክ ወንድሜ? ይደርሳል እሱ የት ሄዳል እንዴ? ወይ ምን ያባት ምን ነው ንገረኝ። ይሄማ አንተም እጅ አለበት። እሺ ሲጀመር እኔ የሴትነት ዋጉ እየደረሰኝ ትንሽ ልግደርደር ብዬ እንጂ አልፈልግም ብያለሁ ወይ? እቺ ነች ሴት አሰዳቢ የሴት አውላ። ቆይ ወይ ጉድ! ሲጀመር ሰው የጣለውን ሲያነሱበት ደስ አይለው። አልፈልገውም ብላል ነበር እንዴ? የኔ ጌታ እሱ ግን ኡፍ የኔ አባት በቃ አሁን ጦርነቱ ይነሳል። እሺ ደግሞ በወንድ ምክንያት ተደባደቡ። ለሰሚን ጥሩ አይደለም። ደግሞ ባስተማሩ ታማሚ ግን አለ አይደል? ሲያሳዝን በእናትህ አስበኳል። ሰላምና ቃል ሲደባደቡ አረ እንደዛ ነው። ይገርማል። ስንት ሀሩር፣ ስንት ብርድ፣ ስንት በረሃ፣ ስንት እሳተ ገሞራ አቋርጬ ሄጄ እንደማገኛት እሷ ግን በሰዓቱ በጥቅም አይኗ ታውሩ ልታዩላ ፈቃደኛ ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽ እንዳላይ ምድር ላይ ተዋቸው። ቆይ አሳያቸዋለሁ። እሺ ሲጀመር የሆነ ጅል ነገር ነው። እሺ ልጁ እኔ ቃልዬ ስንት ወንድ ነው ግሬ ስር እየመጣ የሚወርቀው? እኔ ግን አላማ አለኝ፣ ማሳካት የምፈልገው ነገር አለ እያልኳቸው ነው እንጂ ሲጀመር ደግሞ እኔ ጥሎኝ ሲባል ጋቢ ይዞ የሚመጣ ባል አልፈልግም። እሺ በቃ አለ አይደለ ስም ብሎ አንድ መኪና፣ እሱም ደግሞ ለኔ ሲያንስብኝ ነው። ወይኔ የሆነ ጅል ቆይ ባልሰራለት ዛሬም እንደበቀደሙ የደም እጥረት አጋጥሞናል። ደም ለግስ እስኪ በእናትህ ደም ለግስ። አንተ የምትለግሰው አንድ ከረጢት ደም እኛ ጋር መጥቶ ብዙ ስራ ነው የሚሰራው። ይኸው ዛሬም ለአንዲት እናት ደም እጥረት አጋጥሞ እየተሯሯጥን ነው የምንገኘው። የኔ ጌታ የኔ አባት ምን ላድርግ? ዋጥ ላድርገው? ለዛች ፈዛዛ የመጣ ሳይኖር ሊጎበኝ እስቲ አንተ ንገረኝ። እኔ ክፉ ሰው ነኝ? ንገረኝ። በእናትህ ተወኝ። እኔ በጣም ገብቶኛል። በጣም ነው እሺ ያዘንኩት። እንዳልከፋ ለማስመሰል ሞክሬያለሁ፣ ግን በቃ ገብቶኛል። ግን ስማኝ፣ ፈጣሪ ያለው ግን ለእኔ የትም አይሄድም። እሺ ያው በሪሌሽን ውስጥ የሚገርም ነገር ዋናው መከባበር። አይኔን አይታ ነው የምትረዳኝ። ይገርማል። እኔ የምፈልገውና የማልፈልገውን ነገር በቃ አይኔን አይታ ትረዳኛለች። እኔም ደግሞ እሷ በቃ አንድ አይኗን ካየሁት በቃ ስሜቷ ምን እንደሆነ ይገባኛል፣ ብረዳታለሁ። አዎ የምር ነው የምልህ። እኔ እዚህ ለመቆሜም ሆነ ለመድረሴ የቤብ እጅ አለበት። ቤብ ባይኖር ምን ሊውጠኝ እንደሚችል አላውቅም ነበር። ቤቢ በጣም ነው የማመሰግነው። ውድድ ነው የማደርግሽ። ፍቅር በጣም ኃያል ነገር ነው ወንድሜ። በጣም ምን አልክ? በፍቅር ምን ያህል ጊዜ? 3 ሰዓት አካባቢ 3 ሰዓት ነው። አዎ ቤቢ ወይ ውድድ